ባችሁ ታውቃላችሁ ሰዎች የሆነ ስራ ሲሰሩ ወይም እናንተ ራሳችሁ በራሳችሁ የሆነ ስራ ስትሰሩ ገንዘብ ኢንቨስት የምታረጉ ይመስላችኋል አይደል? ግን በጭራሽ አይደለም። እናንተ የሆነ ስራ ስትጀምሩ የሆነ ገንዘብ ታወጣላችሁ፣ ግን ከገንዘቡ ይልቅ ሞራላችሁን ነው ኢንቨስት የምታደርጉት ወይም ደግሞ አእምሯችሁን ነው። አሁን የሆነ ስራ ለማሰብ ማለት ለመስራት ፈልጋችሁ ከዛ በኋላ ያሰባችሁ በጣም ተጨናንቃችሁ እንቅልፍ አልወስዳችሁ ብላ ያቀም እኔ በጣም ብዙ ጊዜ አጋጥሞኝ ያውቃል። መጀመሪያ አካባቢ በተለይ ስራ ለመስራት አስቤ የሆነ ነገር ስትነሳ ማታም እንቅልፍ አይወስደኝም፣ ጠዋትም በጊዜ ነው የምነቃው። በጣም በሌሊት እነቃለሁ። ለምን ይመስላችኋል? ሰዎች ከገንዘባቸው ይልቅ ሞራላቸውን ነው ኢንቨስት የሚያደርጉት። በዛ ሰዓት የሚያስጨንቃቸው ሰው ምን ይለኛል ኦርዶም በከስረስ እንደዚህ በሆነስ ሰው ምን እንደሚላቸው ነው የሚያስቡት። ወይም እናንተ የምታስቡት ሰው ምን እንደሚላችሁ ወይም ደግሞ ያ አድርጋችሁት ለምሳሌ የሆነ ዕቃ ብታስመጡ ያ ዕቃ ባይሸጥ ኦር ባይሄድ ምን ሆናለው? ያንን ዕቃ ራሱ እናንተ ጋር መሆኑ ምንም ኮንፈርት አይሰማችሁም። ኢቭን ኢፍ ገንዘቡ ሳያስጨንቃችሁ የሚያስጨንቃችሁ ያ ዕቃ እናንተ ጋር መኖሩ ነው። እና ለዛ ነው ሰው የሆነ ስራ ሲጀምር ከገንዘቡ ይልቅ የሚያፈሰው ወይም እዛ ነገር ላይ ኢንቨስት የሚያደርገው ሞራሊቲውን ነው፣ አቅሙን ነው። እና እንደዛ ነው። እና ምንም ነገር ላይ ስራ ላይ በምትሆኑበት ጊዜ መጀመሪያ ማጠንከር ያለባችሁ ራሳችሁን አእምሯችሁን ነው እንጂ ገንዘብ ስላለ ብቻ ምንም ነገር መስራት የማትችሉትም ለዛ ነው። ምንም ነገር እንደማይችል የሚያስብ ጭንቅላት ይዛችሁ ምንም ያክል ሚሊዮን ብሮች ራሱ ኑሯችሁ ኢንቨስት ብታረጉ በነዛ ነገሮች እንደማይሳካላችሁ ነው የምነግራችሁ። ግን ደግሞ በጣም ትልቅ ሞራል ያለው ሰው እስኪ ብዙ ጊዜ ራሱ አዘ ሊደርሺፕ የሚሰሩትን ሰዎች ያያቸው ብዙ ገንዘብ ሳይኖራቸው ግን ብዙ ሰዎችን አስተባብረው የሆነ ቦታ ላይ ይደርሳሉ። ይህንን ተመልከቱ። እና it's not about ገንዘብ ብቻ ገንዘብ ላይ ብቻ አይደለም ፎከስ ማድረግ ያለብን። ሞራሊቲያችንን ጭንቅላታችንን መገንባት ስንችል ነው ከዛ በኋላ መድረስ የምንችለው ወይም ደግሞ መድረስ የምንፈልገው ሰክሰስ ላይ መድረስ የምንችለው ወይም የምንፈልገው ቦታ ላይ ቁመን የምንገኘው ማለት ነው። ስለዚህ በየትኛውም መንገድ የሆነ ስራ ስታስቡ በዛ ስራ ላይ ቀድማችሁ እመኑበት። ጭንቅላታችሁን ለዛ ነገር አዘጋጁት እና ደግሞ እንደምትችሉ እመኑበት። እንደማትችሉ እየተሰማችሁ ካደረጋችሁት ለእናንተ በጣም ከባድ ነው የሚሆነው። የምር እንቅልፍ አትተኙ፣ አይሆንም። ስለዚህ ከገንዘባችሁ በፊት አእምሯችሁን አሳምኑት እና ሙሉ ለሙሉ ጭንቅላታችሁን ኢንቨስት አድርጉ። ከገንዘቡ ባሻገር ገንዘብ ብቻ ኢንቨስት ካረጋችሁ የጠበቃችሁትን ያክል ውጤት ስለማታገኙ መጎዳታችሁ አይቀርም። ነገር ግን ሞራል ካላችሁ የጠበቃችሁትን ውጤት ባታገኙ እንኳን ራሳችሁን የሆነ በኔጌቲቭ ሳይድ አታዩትም። ኦኬ ብላችሁ ለማለፍና ለመቋቋም አቅም ታገኛላችሁ ማለት ነው። ስለዚህ በምንም ተአምር አእምሯችሁን ዝግጁ ሳታረጉ ለምንም አይነት ኢንቨስትመንት አትዘጋጁ። ይህ ድንቅ አእምሮ ነው። ቻናላችን ሰብስክራይብ ማድረግ እንዳትረሱ። ባይ